እንገላሃለን። እኔ ላይ ብዙ ፈራራት ዛቻ በጣም በዝቶብኛል። ስናጣራ አንድ የባለስልጣናትና የአርቲስቶች ምሽግ የሆነ ቦታ ተገኘ። ያረጃል ያለም ዝና። ሰላም የተወደዳችሁ የዮስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ መጣሁ። እዚህ ምስሉ ላይ የምትመለከታቸው አባታችን ላይ ብዙ ማስፈራሪያና ዛቻ እየደረሰባቸው ይገኛል። ሙሉ መረጃውን ማስመለከታችሁ ይሆናል። በመቀጠልም ብዙ የወጡ አዳዲስ መረጃዎች አሉ። እነሱ መረጃዎች የማስመለከታችሁ ነው የሚሆነው። እናንተ ቪዲዮ ከመጀመራችሁ በፊት ሁልጊዜ እንደምታደርጉልኝ ላይክ በማድረግ ጀምሩት። እንገላሃለን። እኔ ላይ ብዙ ፈራራት ዛቻ በጣም በዝቶብኛል። በጣም ከምላችሁ በላይ ይሄ ነው የምላችሁ አይደለም። መግባት መውጣቴ በዘር ያዕቆብ መቤት ባሳደገችኝ በእናቴ በጻድቃኔ ማርያም ኃይል ያለው በጣም ከአቅሜ ላይ ሆኗል። የሚመለከታቸው የማይመለከታቸው ሁሉ ባይገርማችሁ እስማኤል የሚባል እንዲህ ያለ ፍትህ ለአክሱም ሙስሊሞች ብሎ 465,000 ተከታይ ያለው ፍትህ ለአክሱም ሙስሊሞች ነው የሚለው። ጥሩ ያ ጥሩ ይሁን። ነገር ግን የሚመለከተው የማይመለከተውም የኔን ፎቶ በመጫን ስብከት አንዳንዴ በድምጼ አንዳንዴ ፎቶን እያደረገ እሳት አብራጅ እያደረገን ያለው ሌላው አካል ደግሞ እኔን በማስፈራራት ነው ያለው። እንገላሃለን፣ ምላስን ቆርጣለን፣ ቆራጩን ገዳዩም ፈጣሪ ነው። ነገር ግን ወድቄ እንዳልገኝ እኔም እቺ ስጋ ደካማ ነችና ዛቻውን ሌላውን ነገር ተሰምቶኝ እንዳልሸማቀቅ አንገቴን እንዳልደፋ እነ ቅዱስ ጳውሎስን ያጸና መድኃኔዓለም እኔንም እንዲያጸናኝ ኃይሉን ብርታቱ እንዲሰጠኝ ሁላችሁም በጸሎታችሁ አስቡኝ። በጠቅማችሁም ባልጠቅማችሁም ደካማ ወንድማችሁን ኃይለ ጊዮርጊስ እያላችሁ ጠዋት ማታ ቪዲዮ እንደተመለከታችሁት ነው። አባታችን የተናገሩትን መልእክት እንደተመለከታችሁት ነውና አባታችን ላይ ብዙ ማስፈራሪያ ብዙ ዛቻ በውስጥ እያደረሰኝ ነው ሲሉ ነበር። እንደውም መጨረሻ ላይ ሲናገሩ እንደሰማቻቸው ከሆነ እንገላለን አፍ አውጥቶ እንደዚህ አይነት ንግግሮች ላይ እሳቸው ላይ እየደረሰባቸው ይገኛል። ሐሳባችሁን በኮሜንት አጋሩ። ምን አይነት ጊዜ ላይ ነው ያደረስነው? አሁንስ ፍትህ ብለን መጮህ ነው ያለብን? ኦርቶዶክሳውያን ሐሳባችሁን በኮሜንት አስቀምጡልኝ። ወደ ቀጣይ መረጃ እንመለስ። ስናጣራ አንድ የባለስልጣናትና የአርቲስቶች ምሽግ የሆነ ቦታ ተገኘ። ይሄ ቢልዲንግ ነው። ይሄ ህንጻ ከቦሌ አካባቢ ነው። ደሳለኝ አካባቢ ደሳለኝ ከመድረሳችሁ በፊት የምታገኙት ነው። ያው ብዙ ሰው ያውቀዋል። የታከለ ኡማ ህንጻ እየተባለ ነው የሚታወቀው። ባለቤቱ ታከለ ኡማ ነው። ግን ታከለ ኡማ ቀጥታ ይሄንን ቢልዲንግ የታከለ እንዳይባል ሌላ ሰው የዚህ ባለቤት እንደሆነ ተደርጎ እንዲቀመጥ የተደረገ ሰው አለ። አቶ በቀለ አሬና የሚባሉ ሰው ናቸው። አሁን ይሄ ቢልዲንግ የማን ነው ሲባል የአቶ በቀለ አሬና ነው የሚባለው። አቶ በቀለ አሬና የትም የሚታወቁ ሰው አይደሉም። ዝም ብለው ከምንም ሊያመጡት አይችሉም። ኤኒዌይ ግን የአቶ በቀለ አሬና ነው ይባላል። እዚህ ቢልዲንግ ላይ ይሄ ቢልዲንግ በጣም በልዩ ሁኔታ ይጠበቃል። እዚህ ቢልዲንግ ውስጥ ደግሞ አንድ ሬስቶራንት አለ። ሬስቶራንቱ ቦሌ ማነው ሆቶ ሬስቶራንት ነው የሚባለው። ሆቶ ሬስቶራንት ይባላል። ብዙ ሰው ላያውቀው ይችላል። ምክንያቱም ወደዚህ ሆቶ ሬስቶራንት የሚገቡት ውስን ባለስልጣናት ናቸው። ውስን ባለስልጣናትና አርቲስቶች ናቸው የሚሄዱት። ሾስፒድ ምናምንም ሲሄድ አስገብተዋል። የምታዩት ደግሞ እዛ ውስጥ ያለ ሜን ሼፍ የሚባለው ሰው ነው። ኤኒዌይ ሆቶ ሬስቶራንት የአቶ በቀለ አሬና የነቀምት አካባቢ ሰው ናቸው። ቢልዲንጉ የእሳቸው ነው እየተባለ የሚጠራው እንዳልኩት የታከለ የሚገኝበት ነው። እዛ አዘውትረው የሚሄዱ ባለስልጣናት ስላሉ የመረጃ ምንጮቻችን ይሄን ነገር እስኪ ቼክ አድርጉ ስንላቸው ነገሩን ሲያነፈንፉ ዱካዎች አገኙ። እዚህ ቢልዲንግ ላይ ደጋግመው የሚመላለሱ ባለስልጣናትና አርቲስቶች አሉ። ልዩ ጥበቃ ይደረግላቸዋል። በሚስጥር ነው። ከሬስቶራንቱ ባሻገር ይሄ ምንድነው አሁን ኢትዮጵያ ውስጥ እዚህ ሀገር ምንድነው ሲጋር የሚባል ነገር አለ። የሲጋር ባር አለ እና የሲጋር ባር አለ እዚህ። እዛ እየተሰባሰቡ ዘናፈታ የሚሉ አካላት ናቸው። ማን አለ ስንል አዘውትረው የሚመጡት እዚህ ቢልዲንግ ላይ መጀመሪያ ጌታቸው ረዳ ከመቀሌ እንደተባረረ ወደዚህ ቢልዲንግ ተወስዶ እዚህ ቢልዲንግ ላይ አንድ ሚስጥራዊ ሚራክል ቤት አለች። ጌቾ ደህና ሰንብት የተባለው እዛ ይመስለኛል። ይሰጡሃል። ያው የብላክሜል መደረጉ ምናምኑም እዛው ያልቃል ይመስላል። ለማንኛውም ቢልዲንጉ ላይ አሁን ጌቾ ምን እየተካሄደ ነው ምናምን ሊል ይችላል። 8ኛ ፍሎር ሩም ነምበር A03 የምትባላለች። 8ኛ ላይ ሩም ነምበር A03 በልዩ ሁኔታ ጌቾ የሚያረፈባት ናት። በጌቾ ደግሞ ቦታ እንዲቀየር ሲታዘዝ እነ ብርሃኑ ጸጋዬ እነ ብርቱካን አያና የሚገቡባት ክፍል ናት። ሌላው እዚች A03
ሽመልስ አብዲሳም የተወሰነ ጊዜ አብይ አህመድም የተወሰነ ጊዜ ጎራ ጎራ እያሉ የገበኛት ክፍል ናት። በጣም ጥብቅ ነው። የሚፈልጉት የሆነ ነገር ሲኖር ሹልክ ብለው በፈለጉበት ሰዓት የሚገቡበት ቢልዲንግ ነው። ክትትል አድራጊዎቹ እነዚህን ጠቁመዋል። በጣም አዘውትረው የሚገኙት ግን ጌታቸው ረዳ፣ አምባሳደር ምስጋኑ፣ ሽመልስ አብዲሳና ሬድዋን ሁሴን በጣም አዘውትረው ይገኛሉ። ጌታቸው ረዳ ሞስት ኦፍ ዘ ታይም ወደዚች ወደ ሆቶ ሬስቶራንትና ወደዚህ ህንጻ ሲመላለስ ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ አትለይም ይላሉ የመረጃ ምንጮቻችን። አንዲት እንዳውም ፎቶግራፍ የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። በአብዛኛው ጊዜ የማይለያዩትና ሁልጊዜ እዛቸው እዛ በድብቅ የሚመጡት ሀያትና ጌታቸው ረዳ ናቸው። ሁለተኛዋ አምባሳደር ምስጋኑ የሚባል ታውቃላችሁ? አምባሳደር ምስጋኑ በአዲስ አበባ በባላደር አስተዳደር ጊዜ በነበረችበት ብርሃነ ደሬሳ የከተማው ከንቲባ ሲሆኑ የምክትል ከንቲባ የነበረው አቶ ምስጋኑ ከዛ በኋላ ወደ ብርሃነ ደሬሳ የተሿሚ ሆኖ የመቀጠል ፍላጎት የላቸውም። ባላደራውን ካስረከቡ በኋላ እሱ ግን ወደ ፓርቲው መዋቅር መጣ። አምባሳደር አድርገው ላኩት። ቅርብ ጊዜ ኳታር አምባሳደርም ነበረ። ከዛ በኋላ ተመልሶ ተጠራ። አይ ቲንክ አሁን ይሄ ጫካ ፕሮጀክት የምናምን ላይ የሚፈሰው ከባድ ገንዘብ እነሱ ላይ የሚንጠባጠብ ነው። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው ማነው የሚዲያ ባለሙያ ሉላ እና ሲጋር ምናምን የሚባል ነገር አለ። እሱን ይመጋሉ። የሚከታተላቸው ሰው እዛ አካባቢ ያለ አካል እንዳደረሰው መረጃ የእነሱ ፐርሰናል ነገር ምናምን ብዙ የሚመለከተን ጉዳይ ሆኖ አይደለም እንደ ፐርሰናል። ግን እነዚህ የመንግስት ባለስልጣናት ናቸው፣ ህዝብ የሚያስለቅሱ ናቸው። አብረዋቸው ያሉ አካላት ምንድን ነው እያደረጉ ያሉት? ከዛ 98 ቢሊዮን በመንግስት ባለስልጣናትና በአርቲስቶች ወዘተረፈ በጋራ ባክኗል ከተባለ በኋላ በቃ ዝምጭጭ ነው ያለው። እኛ ዝምጭጭ ሳንል ዱካዎች እያፈላለግን ነው። አሁን ከገንዘቡ ጋር ቀጥታ ግንኙነት አላቸው የላቸውም የሚል ነገር አይደለም እያነሳን ያለ ነው። ገንዘብ ጠፍቷል፣ የሀገር ሀብት ተመዝብሯል፣ የትኛው ባለስልጣን ከማን ጋር ይገናኛል የሚለውን ነገር ደግሞ ስናጣራ ያገኘነው መረጃ የሚያሳየን እነዚህን አካላት ነው። ይሄ ጌታቸው ረዳና ሉላ ማናት እጻ ህይወት ጌታቸው ረዳና ማነው ስማ ሳያት ናቸው። እጻ ህይወት ወደዛ ቤት እንደምትመላለስ አንስተዋል። ግን ስፔሲፊክ እጻ ህይወት ከከሌ ጋር ብለው አሶሲየት ያደረጉት ባለስልጣን የለም። ይመረጃ ሽመልስ አብዲሳና ሬድዋን ሁሴን እንደው ሰብሰብ ሲሉ ተጃምለው ይመጣሉ። ስፔሲፊክ ከከሌ ጋር ተብሎ አይደንቲፋይ ሊለይ በሚችል ደረጃ እንዳልመጡ ይነግራሉ። ለቷን የሚያከብረው እሷን ላነሳት ማን ነው? ይሄ ምስጋኑ አምባሳደር ምስጋኑ ይሄ ምንድነው ሲጋር ባር እዛ ውስጥ አለ። እዛ ሲጋር ባር ላይ በጣም እንግዲህ እንዴት ተቆጭተው እንደሚያነሱ ደሞዙ በዛ ደረጃ ልደት የሚያከብር እዛ ቦታ ላይ አይደለም ነው የሚሉት። ምናልባት ሰው ምንድነው ቀለል አድርጎ እንዳያየው ብርቱካን አያና ማን ነው ኖት ብርቱካን አያና ፍሬዎት የቴሌዋ ፍሬዎት 4-5 ሰው ይዛ መጣ የራት ምሽት አድርጋ ቢል 400,000 ከፍላ ሄደች። እዚህ ሬስቶራንት 4-5 ሰው ከፍለ 400,000 ብር ቢል የምትከፍል ከሆነ ሲጋር ባር ላይ ማአት ጀሌዎች ሰብስበህ በልዩ ሁኔታ ልደት ስታከብር ስንት እየወጣ ነው? አምባሳደር ምስጋኑ ከየት አምጥቶ ነው እሱ አሁን በ400,000 500,000 ምናምን በሚሊዮን የሚቆጠር ገንዘብ እንደፈለገ የሚበት ነው? እነዚህ አካላት ሌላ በአገሪቷ ስለሚፈጸም ግፍ ደንታቸው ያልሆነ ጉዳያቸው ያልሆነ በቃ ይሄ ስለተመቻቸላቸው ብቻ የህዝቡ ስቃይ አይሰማቸው፣ ፈተና አይገዳቸው፣ እንደው ተንከባክበው ይሄ ስርዓትማ በቃ አልፋና ኦሜጋውን ጌታቸው ረዳ ምንድነው ስቶኒ ነው ምናምን የሚባል መጠጥ አለ መሰለኝ። ስቶሊ ነው የሚባለው የታውቀዋለሁ። ስቶኒ ነው እንደዛ ነው ያሉት። ብቻ ስቶሊ ነው። ስቶሊ እኔ ግን ቮድካ ነበር የማስበው። የቮድካ አይነት ነው እንዴ? ነው እንዴ? የቮድካ አይነት ነው ብሏል ስቶሊ። ትመሪውን እንዴ ሰው ነገር እኔ ጃስ ሳላ አላወቅኳትም አልነበርኳት እና ስቶሊውን ይዞ እዛ ቢልዲንግ ላይ ዳስ ዋይ የወጣውን በቃ የሚፈልገው ሁሉ ጌታቸው ረዳ ተሟልቶለት አለው የሚል የሥርዓቱ ዲፌንደር ሆኖ የመጣው በዛ ሽምጥጥ አድርጎ በቃ ሁሉን ነገር አብይ አህመድን እሳቸው እያለ የሚገልጽ ትላንትና ይሄ ከ8ኛ ጠበቅ አድርገህ በጠይቀው ከ8ኛ ክፍል በኋላ ምንም ታሪክ የሌለው ድንገት ፒኤችዲ ይዞ መጥቶ እንደው ጌታቸው ንግግሩ ላቆ የሚረሰን እንዳለ ይዤዋለሁ በቃሌ በጣም አብይ አህመድ እያለ በእውነት የሆነ የተለየ ነው ሁላ አብይ አህመድ እያለ ሲጠራ የሚጠራ እና አብይ አህመድ አስተዳደሩ ሙሉ ሶፕራንዳ ነው ይላል። እያንዳንዷን ወርድ ጌታቸው እንደዛ ብሎ ያለውን ሰው አሁን ይሄን ስላመቻቸለት ብቻ ማለት እንደዚህ ስለተመቻቹለት። ሌላው የብርቱካን አያናን ነገርናችሁ። እንደዚህ አንድ ጊዜ መታ 400,000 ምናምን ከፍላ እንደምትሄድ ይሄ ሆቶ ሬስቶራንት የሚባለው
ቴዎድሮስ ይልማ የሚባል ሰው ኦን እንደሚያደርገው ሰምተናል። ሌላው አንድ መረጃ ተጨማሪ ማግኘት ፈልገን ፈርዘር ሄደን ነበረ። አመታዊ ገቢውን ለምን ያህል ይሰበስባል የሚለውን እንግዲህ በአማካኝ እስከ ግማሽ ቢሊዮን ድረስ በአመት ማነው ይሰበስባል። ግማሽ ቢሊዮን ድረስ በአመት ገቢ ያለው የተመዘገበበትና አመታዊ ገቢው ሰማይና ምድር ነው። አለኝ ብሎ የተመዘገበበት ካፒታል እና የሚያገኘው ይሄ ለፐብሊኩ ክፍት ሆኖ የውጭ ዜጋው የምኑ ምናምን ተመላልሶበት አይደለም። የተወሰኑ አርቲስቶችን ይዘው ባለስልጣናት ሂደው የሚያፈሱት ገንዘብ በዛች ሬስቶራንት ብቻ የአመታዊ ገቢውን ቻለለት ማለት እና ወሳኝ ሰዎች ሲመጡ ሬስቶራንቱን አይታችሁ ከሆነ እንደው በተለይ የፋንሲ ሆነ ምናምን የምትሉት አይደለም። ጸጥታ የጥበቃው ምናምን ግን እጅግ በጣም የተጠናከረ ነው። ቢልዲንጉ በጣም ውስጡ በጣም ያማረ እንደሆነ በእርግጥ ይነገራል። ከሁሉ በላይ ጥበቃው ነው። እያንዳንዱ ሰራተኛ እዛ ውስጥ የሚሰራ ሰው አሁን ይሄ ዲጂታል ምናምን ከመጀመራቸው አሻራ ምናምን ከመጀመራቸው በፊት ስፔሲፊክሊ ከፌደራል ፖሊስ ጋር ተሰርቶ እያንዳንዱ እዛ የሚሰራ ሰው አሻራ ሰጥቶ በጣም በዝርዝር ነገሮች በጣም በጥንቃቄ ተቀጥረው እንቅስቃሴ የሚያደርጉ አካላት ናቸው። እዛ ያለው አካላት ለምን ያለው እዛ በማዕት ጉድ ነው። እሱን ሸፋፍነው መጠበቅ አላቸው። አንዱ ምሽግ የአገሪቷ ሀብት የሚመዘበርበት የሚዘረፍበት ምሽግ ይሄ ቢልዲንግ መሆኑንና እስካሁን ድረስ ባለው ማጣራት እስካሁን እስከደረስንበት እዛ አካባቢ ይሄ እንቅስቃሴ አለ። ፈርዘር ደግሞ እንሄድበታለን። እንደገና በደንብ ወደ ማጣራት በደንብ ርቀን እንሄዳለን። ቴዎድሮስ ይልማ የሰሊጥ ነጋዴ እንደሆነ ይነገራል። የደቡብ የጉራጌ አካባቢ ተወላጅ እንደሆነ ነው የሚናገሩት። በጣም ከስርዓቱ ጋር ባለው ግንኙነት እንጂ የዘመኑ ሰው ስለሆነ ማለት ባለጊዜ ነኝ ከሚሉት ስለሆነ እንዳልሆነ ቪዲዮ እንደተመለከታችሁ ነው። ስለ ሉላና አርቲስት ሳያት ስለነሱ የተናገሩትን ሰምታችኋል። እስቲ የራሳችሁን ሀሳብ በኮሜንት አስቀምጡልኝ። ለዛሬ ይዤላችሁ የመጣሁላችሁ አዳዲስ መረጃዎች እኚህን ይመስላሉ። በቀጣይ በአዲስ መረጃ እስከምንገናኝ ቸር ቆዩልን። ያረጃል የዓለም ዝና